ውድ የቅምሻት ዩቲዩብ ቻናል ተከታታዮች እንዴት ሰንብታችኋል? እንደምታውቁት በዚህ ቻናል ላይ እውነታን መሰረት ያደረጉ አስተማሪ የሆኑ ምጥን ሐሳቦች የሚቀርቡበት ሲሆን እናንተ እንድታዳብሩት ስንል በታላቅ አክብሮት ነው። ዛሬም በሌላ አስተማሪ ሐሳብ የመጣን ሲሆን ሙሉ ቪዲዮውን በመመልከት የተለመደ ገንቢ አስተያየታችሁን እንድትሰጡን እንወዳለን። ለቻናላችን አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። መልካም ቆይታ። የመጀመሪያው ጥያቄያችን አዎንታዊ በቀል ምንድነው? በቀል አንድ አሉታዊ ስሜት ወይም ይሄ ቻሌንጅ የምንለው በውስጣችን የፈጠረ ነገርን በድርጊት ወይም ሆነን በማሳየት የምንገላገልበት ስሜት ነው። አሉታዊና አዎንታዊ ጎኖች ሲኖሩት እኛ ግን ለዛሬ አዎንታዊ ጎኑ ላይ ትኩረት ሰጥተን እንነጋገራለን። በአዎንታ አንፃር በቀል ትልቁ መገለጫው ስኬት ሲሆን ከመጉዳት ይልቅ ማከም እንዲሁም ከድራማ ይልቅ ስራና እድገት ላይ የሚያተኩር ነው። አንድ ሰው አትችልም፣ አይሆንም ተብሎ በተለያዩ ጉዳዮች ላይ ሲገፋ እነዚህን ሁሉ ነገሮች ለማሸነፍ ጊዜ ወስዶ ራሱ ላይ መስራት፣ ስኬትን ደግሞ ጣራው ማድረግ ደግሞ ይጠበቅበታል። በአጠቃላይ በቀል ከጸጸት የጸዳ ሲሆን የውስጥ ሰላሙና አሸናፊነቱ ከፍ ይላል። ሁለተኛው ጥያቄያችን የሚሆነው አዎንታዊ የበቀል እርምጃዎች ያላቸው ባህሪ ምንድናቸው? መልካም፣ ለዛሬ የተወሰኑ የአዎንታ በቀል መገለጫዎችን ከዚህ እንደሚከተለው እንመለከታለን። አንደኛ ገንቢ ምላሾች ናቸው። እነዚህም የጎዱንን ለመጉዳት ከመንቀሳቀስ የተሻለ አማራጮችን መመልከት፣ መፍትሄ ላይ ማተኮር፣ ችግሩን ከማባባስ ለማከም መሞከር ለጤናማ ማይንድ ሴቲንጋችን የሚመከሩ ናቸው። ሁለተኛ ራስን ማብቃት ነው። ሌላው ላይ ብቻ ጣትን ከመቀሰር የኔስ ሚና ምንድን ነበረ ብሎ ራስን መጠየቅ፣ የችግሩን ስር መረዳት፣ ነገሮች ላይ ችክ አለ ማለት ወይም መተው ባህሪያቱ ናቸው። ሶስተኛ ስኬት ላይ ማተኮር፣ ተደጋጋሚ የሚያሳምሙ ነገሮች ሲገጥሙን እነሱን እንደ ነዳጅ በመጠቀም ለተሻለ ውጤት መትጋት፣ አለመድከም፣ አለመታከት፣ ጠንክሮ ወደፊት መጓዝ ይገባል። ስኬት ትልቁ የበቀል እርምጃ ነው የሚለው አባባል ሳይሆን ትልቅ ፍልስፍና ነው። በአራተኛ ደረጃ የምንመለከተው ስሜቶችን መቆጣጠር ነው ወይም ይሄ ኢሞሽናል ኢንተለጀንስ የምንለው በሚያጋጥሙን አሳማሚ ጉዳዮች ላይ ራስን በመግዛት መልሶቻችንን በእርጋታ ራስን በመቆጣጠር ጉዳዩን በጠራ ሁኔታ በመግለጽ ውስጥ የተሞሉ ሲሆን የስብዕናችንና ውስጣዊ ህይወታችንን ይጨምሩታል። አምስተኛ ይቅርታ ማድረግ ነው። ይሄ ፎርጊቭነስ ዊዛውት ሰብሚሽን፣ ይቅርታ ማድረግን መለማመድ፣ ከተከሰተው ነገር ትምህርት መውሰድ እንዲሁም ግንኙነቶች ላይ ባውንደሪስ ማበጀት፣ በአጠቃላይ ጥበብ በተሞላበት መንገድ ወደፊት መጓዝ መማርን ይጠይቃል። በአዎንታዊ በቀል ዙሪያ የተዘጋጀውን ስቶሪ እንድትከታተሉ ተጋብዛችኋል። የጄኬ ሮሊንግ የህይወት ጉዞ። በ1965 በእንግሊዝ ውልደቷን ያደረገችው ጄኬ ሮሊንግ ሙሉ ስሟ ጆአን ሮሊንግ ሲሆን ከአያቷ ጋር ካላት ቅርበት አንጻር ካተሊን የሚለውን የአያቷን ስም በመውሰድ በጣም በብዙ ሰዎች ዘንድ የምትታወቅበትን ጄኬ ሮሊንግ መጠሪያ እንዲሆን አርጋለች። በሃሪ ፖተር ተከታታይ መጽሐፎቿ የምናውቃት ይህች ጠንካራ ሴት በህይወቷ ብዙ ጦረዶችን ያሳለፈች ሲሆን ህይወቷ ለአዎንታ በቀል ወይም ኮንስትራክቲቭ ሪቬንጅ አስተማሪ ስለሆነ በአጭሩ እንደዚህ አቅርበነዋል። አባቷ ፒተር ሮልስ ሮይስ ውስጥ የሰራ ሲሆን እናቷ አኔ ደግሞ የሳይንስ ቴክኒሻን ነበረች። የንባብ ፍቅር ገና በልጅነቷ የጀመራት ሲሆን ጥሩ አንባቢም ነበረች። ገና በለጋ እድሜዋ ፋንታሲ ኤንድ አድቬንቸር የሆኑ መጽሐፍቶችን ለምሳሌ The Chronicles of Narnia, The Little White Horse, The Wind in the Willows የሚሉ መጽሐፍቶችን ታነብ ነበር። የመጀመሪያ ራቢት የሚለውን የስቶሪ መጽሐፍ የጻፈችው በ6 ዓመቷ ሲሆን በ11 ዓመቷ ደግሞ Seven Cursed Diamonds የሚል ስቶሪን ጽፋለች። ሮሊንግ ዲያን የምትባል አንድ እህት ያለቻት ሲሆን ከሷ ጋር በመሆን የተለያዩ ምናባዊ ጌሞችና ስቶሪዎችን ይፈጥሩ ስለነበረ ይህም ለስቶሪ ቴሊንግ ችሎቷ መሰረት እንደሆነ ትናገራለች። በዛ ለጋ እድሜዋ እናቷ በተደጋጋሚ ትታመም ስለነበረ ስሜቷ በብዙ ይጎዳ እንደነበረ እንዲሁም ከጊዜ ወደ ጊዜም ከአባቷ ጋር ያላት ግንኙነት
በውጥረት የተሞላ እንደነበረ ታስታውሳለች። እነዚህም የመጀመሪያ ፈተናዎቿ ነበሩ። በግል ሕይወቷ ዙሪያ ከበድ ያሉ ፈተናዎችን ያሳለፈች ሲሆን በ1990 ሃሪ ፖተርን በመጻፍ ላይ ያለች እናቷ በመሞቷ ትልቅ ሐዘን ውስጥ ገብታ ነበር። እንዲሁም በ1992 ከመጀመሪያ ባሏ የፖርቹጋል ጋዜጠኛው ጆርጅ አራንቴስ እና የሴት ልጇ ጄሲካ አባት ከነበረው ጋር የመሰረተችው ትዳር ከአንድ ዓመት ቆይታ በኋላ በፍቺ መጠናቀቁ ልጇን ሲንግል ማዘር ሆና እንድታሳድግ አርጓታል። ይህም ስሜቷ ላይ ሌላ ተጨማሪ ትልቅ ጫና ፈጥሮባት ነበር። በዚህም ወቅት በምድር ላይ መኖር እስከሚያስጠላት ፈተና ውስጥ ገብታ ነበር። በፋይናንስ ረገድም ትልቅ ፈተናን ያስተናገደች ሲሆን ራሷም ያንን ጊዜ ስትገልጽ በዘመናዊ እንግሊዝ ውስጥ ቤት አልባ ያልሆነች ግን በመንግስት የምትረዳ ፍጹም በድህነት የምትኖር ሴት ትላለች። የመጀመሪያውን ሃሪ ፖተር መጽሐፍም ተረጋግታ ሳይሆን አካባቢው ላይ ባሉ ካፌዎች ዘ ኤሌፈንት ሃውስ እና ኒኮላስ ካፌ ውስጥ በመሆን ጽፋለች። ትልቁ የህይወት ፈተና የገጠማት ደግሞ መጽሐፏን ጨርሳ ልታሳትም ጥረት በምታደርግበት ጊዜ ነው። ጨርሳ እንዲታተም የፈለገችው የሃሪ ፖተር መጽሐፍ ለ12 ጊዜያት በማተሚያ ቤቶች በጣም ረጅምና ለገበያ ሳቢ አይደለም፣ የልጆች መጽሐፍ ብዙ ገንዘብ አያመጣም፣ ደረጃውን ያልጠበቀ መጽሐፍ ነው፣ ለኮሜርሻል ፍጆታ ብቻ የቀረበ ነው፣ በቂ ጥናት ያልተደረገበትና በቤት እመቤት የተጻፈ መጽሐፍ በሚሉ ምክንያቶች ተቀባይነትን ሳያገኝ ቀርቷል። ሁሉም ምክንያቶች በጣም ስሜትን የሚጎዱ ቢሆኑም በእያንዳንዱ ያልቀበልም ምላሽ ተስፋ ሳትቆርጥ ለ12 ጊዜ በትዕግስትና በጽናት እንዲያሳትሙላት ደጋግማ ጠይቃለች። ሆኖም ከዚህ ሁሉ ሙከራ በኋላ በሚገርም አጋጣሚ ማለትም የብሉስበሪ አሳታሚ ድርጅት ዋና ስራ አስፈጻሚ ሴት ልጅ የሆነችው የ8 ዓመት ሕፃን የሃሪ ፖተር የመጀመሪያው ምዕራፍ ተነቦላት አታቋርጡት፣ ሌላውንም ጨምራችሁ አንብቡልኝ በማለቷ ይህ ምክንያት ሆኖ ማተሚያ ቤቱ መጽሐፏን ተቀብሎ እንዲታተም አድርጎላታል። ይህ ድርጅት በ1997 የመጀመሪያውን ሃሪ ፖተር መጽሐፍ 500 ኮፒዎችን ያሳተመ ሲሆን በአጭር ጊዜ መጽሐፉ ተወዳጅነትን ያገኘ ሲሆን የተለያዩ ሽልማቶችን እንዲሁም በህትመት ታሪክ ትልቅ ውጤትን አስመዝግቧል። የቤተሰብ ህይወቷን በሚመለከት ሁለተኛ ትዳር የስኮቲሽ ዶክተር ከሆነው ዶክተር ኒል ሙሬ ጋር ጋብቻን ፈጽማ 2 ልጆችን የወለዱ ሲሆን ወንዱ ዴቪድ ጎርደን ሮሊንግ ሙሬ ሲባል ሴቷ ደግሞ ማካንዚ ጂን ሮሊንግ ሙሬ ይባላሉ። ልጆቿም ትልቅ ደስታዎቿ እንደሆኑ ትገልጻለች። በአሁኑ ወቅት ጾታን መሰረት አድርጋ በምታነሳቸው ጉዳዮች የተለያዩ ተቃውሞዎች ይደርሱባታል። የእሷ አቋም ግን ጾታ መቀየርንም ሆነ ተመሳሳይ ጾታዎች የሚያደርጉትን ድርጊት በጽኑ እያወገዘች ተፈጥሯዊ እንዳልሆነና እንደ መብት መሰጠት የሌለበት ጉዳይ መሆኑን በአጽንኦት ትገልጻለች። ከንባብና ከመጽሐፍ ውጪ ትልቅ ደስታዋ ሰዎችን ማገዝ በመሆኑ የተለያዩ በጎ አድራጎት ስራዎች ላይ የምትሳተፍ ሲሆን በ2005 ሉሞስ የሚባል በጎ አድራጎት ድርጅትን አቋቁማለች። ይህች በብዙ ፈተና ውስጥ ያለፈች ትልቅ ሴት እናቷን በልጅነት ማጣቷ፣ የመጀመሪያ ትዳሯ ፈርሶ ለብቻዋ ልጇን ማሳደጓ፣ መንግስት በሚያደርግላት እገዛ ውስጥ መኖሯ፣ በዚህ ምድር መኖር አስጠልቷት ለመሞት መመኘቷ፣ በተለያዩ አሳታሚዎች ለ12 ጊዜያት ለህትመት የሚበቃ ጽሑፍ አይደለም ተብላ መገፋቷ ሳይበግራት ሁሉን ተቀብላና ራሷ ላይ ትልቅ እምነት በማሳደሯ ልታልፋቸው ችላለች። እንዲሁም ከአሳታሚዎቹ ጋር አላስፈላጊ ግብግብ ውስጥ ሳትገባ በትዕግስት እንደምትችል በማሳየቷ በአሁኑ ሰዓት ቤስት ሴሊንግ ኦተር፣ ቢሊዮነር፣ ክሬተር ኦፍ ግሎባል ካልቸራል ፊኖሜነን ስትሆን ዓለምም ፈተና የስኬት መወጣጫ መሆኑን ያሳየች፣ የልጆች መጽሐፍ በስነ ጽሑፍ ትልቅ አቅም ያለው መሆኑን ያስመሰከረች፣ እንዲሁም ግላዊ ህመምን ወደ ዓለም አቀፍ ተጽዕኖ ፈጣሪነት የለወጠች በሚል በስኬታማ በቀል ወይም ሰክሰስፉል ሪቬንጅ ሴትነት እንድትነሳ አድርጓታል። በዚህ ስኬት ኦርደር ኦፍ ዘ ብሪቲሽ ኢምፓየር የሚል ትልቅ ሽልማት ያገኘች ሲሆን የተለያዩ የክብር ዲግሪዎች ባለቤትም ለመሆን በቅታለች። Some of the most successful people in the world are the ones who've had the most failures. J.K. Rowling, who wrote Harry Potter. Her first Harry Potter book was rejected 12 times before it was finally published. ውድ ቤተሰቦቻችን
በቆይታችሁ ምጥን ሀሳብ እንዳገኛችሁና እንደተደሰታችሁ እምነታችን ነው። በቀረበው አጠቃላይ ይዘት ያላችሁን አስተያየት ኮሜንት ላይ አስቀምጡልን፣ በአክብሮት እንቀበላለን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ተመኘን።